What's going on everybody? This is David and today we're going to be learning about pronouns. So ሰላም እንዴት ናችሁ? ዳዊት እባላለሁኝ። ዛሬ ስለ pronouns ነው በደንብ እናያለን ማለት ነው። So pronoun ማለት የስም ምትክ ማለት ነው። ኦኬ የስም ምትክ። አሁን የአንድ ሰው የአንድ ልጅ ስሙን የማታውቁት ከሆነ ምን ብላችሁ ነው የምትጠሩት? እሱ ብላችሁ ነው የምትጠሩት አይደል? የአንድ የሆነች ልጅ ደግሞ ላይክ ሴት ከሆነችም እንደዛው እሷ ብላችሁ ነው የምትጠሩት። ስለዚህ እሷ የሚሉትን ቃላቶች በሌላ አባባል ፕሮናውኖች ይባላሉ ማለት ነው። ፕሮናውኖች ለምሳሌ እሷ በእንግሊዝኛ ምንድን ነው? እሷ is going to be she አይደል? she ማለት እሷ ማለት ነው። እሷ ለምሳሌ እሷ ተማሪ ነች በል። she is a student አይደል? nice ረጅም ነች። she is tall እህቱ ነች። she is his sister ስለዚህ like she ማለት እሷ ማለት ነው። she በራሱ like a pronoun ነው ማለት ነው። okay nice እንደዚህ ቢሆንስ like ለሷ ለምሳሌ ለሷ ስጣት፣ አግዛት፣ አስተምራት ለማለት ፈልጉ ምን ለምትሉት። ስለዚህ ለሷ እሷን ድርጊት ተቀባይ ስናረጋት ለሷ ለማለት ስፈልግ her ነው የምንጠቀመው። okay her so this is her this is ለሷ ለምሳሌ ለሷ ስጣት በሉ give her okay አግዛት help her አስተምራት teach her nice one so ለሷ ለማለት ስፈልጉ አሁን her ነው የምትሉት ነው። ኦኬ her so መጀመሪያ ድርጊቷን ታመጣላችሁ ከዛ በኋላ her የሚለውን አታረጋላችሁ ማለት ነው። ስለዚህ ለምሳሌ ስጣት ለማስፈልጉ give መጀመሪያ ታመጣላችሁ ከዛ በኋላ her ትላላችሁ give her ኦኬ give her አግዛት ለማስፈልጉ ማገዝ መጀመሪያ ታመጣላችሁ ከዛ በኋላ ደግሞ እሷ የሚለውን አታረጋላችሁ ማለት ነው። ስለዚህ help her is this one so her is ለሷ ማለት ነው። nice one እንደዚህ ቢሆንስ የሷ የሆነ ነገር ለምሳሌ የሷ መኪና፣ የሷ እህት፣ የሷ ወንድም። ስለዚህ የሷ ለማለት ፈልጉ ምንድነው የምትሉት? the same her ነው የምትሉት። her ብላችሁ ግን የሷ የሆነውን ነገር እዚህ ጋር አድ ማድረግ አለባችሁ ማለት ነው። ስለዚህ የሷ ከዛ የሷ የሆነ ነገር እዚህ ጋር አድ እናደርጋለን ማለት ነው። የሷ ለምሳሌ የሷ ወንድም her brother፣ የሷ አስተማሪ her teacher okay ስለዚህ her is የሷ የሆነ ነገር ስለዚህ የሷ ካላችሁ በኋላ የሷ የሆነውን ነገር አታረጋላችሁ። የሷ ወንድም ከሆነ አሁን የሷ መጀመሪያ እናመጣታለን her ከዛ ወንድም ምንድነው brother ስለዚህ her brother እንላለን። የሷ እህት her sister okay her sister is this one ስለዚህ የሷ ለማስፈልጉ her ነው። very good እንደዚህ ቢሆንስ ለምሳሌ ነገርየው መጀመሪያ አምጥታችሁ ከዛ የሷ ነው የምትሉት ከሆነ ለምሳሌ ይሄ ነገር የሷ ነው ለማለት ፈልጉ ምንድነው? ስለዚህ የሷ ነው የምትለዋን በአንድ ቃል መግለጽ እንችላለን። የሷ ነው የሚለው ነገር hers እናለን። hers ስለዚህ የሷ ነው ማለት ነው። የሷ ነው እነዚህ ሁለቱም ቃላቶች ላይ በአንድ ነጥብ hers ማለት በhers መተካት እንችላለን ነው። ለምሳሌ ይሄ ወንበር የሷ ነው በል this chair is hers very good this chair is hers ይሄ እስክሪብቶ የሷ ነው this pen is hers ስለዚህ hers ማለት የሷ ነው ማለት ነው። የሷ ነው ለምሳሌ እነዚህ እንዳልኳቸው መጀመሪያ ላይ እንዳልኳቸው የተለያዩ አይነት ፕሮናውኖች ነው ያሉት። ስለዚህ ይሄኛው ሳብጀክቲቭ ፕሮናውን ይባላል ሳብጀክቲቭ ፕሮናውን። ይሄኛው ደግሞ ኦብጀክቲቭ ፕሮናውን። ሳብጀክት ማለት እንደ ድርጊት ፈጻሚ ሆኖ የሚገባ ማለት ነው። ኦብጀክት ደግሞ እንደ ተቀባይ ሆኖ የሚገባ ማለት ነው አይደል? ስለዚህ ይሄኛው ኦብጀክቲቭ ፕሮናውን ይባላል፣ ይሄኛው ሰብጀክቲቭ ፕሮናውን ይባላል። ይሄኛው ደግሞ ፖሰሲቭ አድጀክቲቭ ይባላል። ኦኬ ፖሰሲቭ አድጀክቲቭ ዋንነትን የሚገልጽ ነገር መጀመሪያ የሷ ካላችሁ በኋላ ከዛ የሷ የሆነውን ነገር አድ የምታደርጉ ከሆነ እንደዚህ እቺኛውን የምትጠቀሙት ነው። ስለዚህ ለምሳሌ መኪናዋ ለማስፈልጉ የሷ መኪና ለማስፈልጉ her car ትላላችሁ። የሷ ልጆች her children ትላላችሁ ማለት ነው። ስለዚህ this is possessive adjective possessive pronoun ደግሞ ይሄኛው ነው። ኦኬ possessive pronoun so hers በአብዛኛው ጊዜ ይሄ ነገር possessive pronouns በመጨረሻ ነው የሚመጡት። ኦኬ በመጨረሻ ይመጣሉ። በሰንተንሱ የመጨረሻ ቦታ ላይ ነው የሚመጡት ማለት ነው። ኦኬ ለምሳሌ ይሄ ነገር የሷ ነው ይሄ ነገር መጀመሪያ ታመጣጣላችሁ ከዛ በኋላ የሷ ነው ማለት hers ነው። ይሄ ነገር ለማስፈልግ ነው this is okay this is hers hers is this one very good እሺ እሱ በል እሱ he አይደለ he
this is እሱ is he very good nice ለምሳሌ ተማሪ ነው በሉ ተማሪ ነው he is a student አይደለ nice one እዚህ ነው ያለው he is here very good he is here እዚህ ነው ያለው is this one ስለዚህ he እንደ ሳብጀክት እንደ ድርጊት ፈጻሚ ነው እያስገባን ያለው እዚህ ጋር ማለት ነው ሰብጀክቲቭ ፕሮናውን ይባላል ማለት ነው ኦኬ ስለዚህ he ማለት እሱ ማለት እሱ ናይስ ለሱ ቢሆንስ ለምሳሌ ለሱ ስጠው ለሱ ላይክ ለሱ ስጠው አግዘው አስተምረው ኦኬ ናይስ ዋን ንገረው ለማለት ፈልጉ ለሱ ለማለት ፈልጉ him ትላለችሁ him so this is ለሱ ኦኬ ለሱ is him ለምሳሌ ስጠው በልኝ ስጠው give him ኦኬ give him አግዘው help him ንገረው tell him okay አናግረው talk to him okay talk to him ስለዚህ ይሄ እንደ ድርጊት ተቀባይ ያደረግነው ነው ማለት ነው በሌላ አባባል በስሙ ላይክ በፕሮናውን አይነቶች እኛው ኦብጀክቲቭ ፕሮናውን ይባላል ማለት ነው ኦኬ ኦብጀክቲቭ ፕሮናውን ሶ ይሄኛው ላይክ መጀመሪያ ድርጊቷ ታመጣላችሁ ኦኬ መጀመሪያ ድርጊቷ ታመጣላችሁ ከዛ በኋላ him ትላላችሁ ስጠው give him አግዘው help him አስተምረው teach him እንደዚህ ያላችሁ የምትሄዱት very good nice እንደዚህ ቢሆንስ የሱ መኪና የሱ እህት የሱ ቤት ለማስፈልጉ እንደዚህ አላችሁ his እዚህ ጋር ታስገባላችሁ ማለት ነው his ብላችሁ የሱ የሆነችን ነገር እዚህ ጋር ታስገባላችሁ so his ማለት የሱ የሆነ ነገር ኦኬ የሱ የሆነ ነገር ለምሳሌ የሱ መኪና his car የሱ ቤት his house የሱ እህት his sister okay his sister ስለዚህ የሱ ካላችሁ በኋላ የሱ የሆነውን ነገር አድ ማድረግ አለባችሁ ማለት ነው okay አድ ማድረግ አለባችሁ very good ይሄ ነገር የሱ ነው መጀመሪያ ነገርየው ስትጠሩት መጀመሪያ ካመጣችሁት የሱ ነው የምትሉት his ብላችሁ ነው የሱ ነው የምትሉት ማለት ነው so his ትላላችሁ his ይሄኛው የሱ ነው ማለት ነው የሱ ነው ኦኬ የሱ ነው ለምሳሌ ይሄ መኪና የሱ ነው this car is his okay this car is his ይሄ ቤት የሱ ነው this house is his ይሄ ኮምፒውተር የሱ ነው this computer is his okay this computer is his so የሱ ነው ለማለት ፈልጉ his ትላላችሁ ማለት his very good nice all right so like እንደዚህ ቢሆንስ ለነገርየው ሶ ነገርየው በል ነገርየው ኦኬ ለነገር ከሰው ውጭ ለሆነ ነገር ኢት ነው የምንለው አይደል it so this is ነገርየው ማለት ነገርየው is it okay it ለምሳሌ አሪፍ ነው it's nice okay it is nice like እስክርቢቶ ነው it is a pen okay it is a pen እስክርቢቶ ነው ስለዚህ ነገርየው ለማስፈልጉ ኢት ነው የምትጠቀሙት ነው it okay እንደዚህ ቢሆንስ ድርጊትን ተቀባይ አድርጉት አሁን እነሱ ለምሳሌ ስበረው በልኝ break it እጠበው wash it okay ወርውረው throw it okay throw it ስለዚህ ድርጊት ተቀባይ ስናደርገውም it ነው የምናደርገው ማለት ነው okay it እናደርገዋለን it so it ለነገርየው ማለት ለነገርየው is this one it so ድርጊት ተቀባይ ስናደርገው እንደ ሳብጀክቲቭ እንደ ኦብጀክቲቭ ፕሮናውን ስንጠቀመው it ነው የምንጠቀመው ማለት ነው ኦኬ it ብለን እንወስደው ናይስ ዋን የነገርየው ቢሆንስ የነገርየው ነገር ለምሳሌ የነገርየው ብራንች so የነገርየው ለማስፈልጉ ዋንነትን እሱን ለመስጠት ሲፈልጉ it's ትላላችሁ it's ብላችሁ የሆነ ነገር ትላላችሁ ማለት ነው ኦኬ so የነገርየው ማለት ነው የነገርየው ለማስፈልጉ it's ነው it's all right nice one so ለምሳሌ these are its branches okay these are its branches እነዚህ የነገርየው ብራንቾች ናቸው ኦኬ ቅርንጫፎች ናቸው ለማስፈልጉ it is like these are its branches is this one very nice one ይሄ ነገር የነገርየው ነው ቢሆንስ this is its okay ይሄ ነገር የነገርየው ነው ለማስፈልጉ it's ነው የምትሉት የነገርየው ነው
የነገርየው ነው is its okay this is its is just very nice እንደዚህ ቢሆንስ እኔ በል እኔ ለማስፈልጉ ምንድን ነው I አይደለ I very good I is እኔ this is እኔ okay I is እኔ ለምሳሌ ተማሪ ነኝ በል I am a student like እዚህ ነኝ I am here okay I am here አስተማሪ ነኝ I am a teacher okay I am a teacher I'm a teacher ስለዚህ I ስትሉ እኔ ማለት ነው okay እኔ ተማሪ ነኝ እኔ አስተማሪ ነኝ ብላችሁ ለመናገር ስትፈልጉ I ነው የምትጠቀሙት ነው okay what about like this ለኔ ይሄ ነገር ለምሳሌ ስጠኝ በል ስጠኝ ለኔ አግዘኝ አስተምረኝ ለማስፈልጉ me ነው ትልት okay me so this is me so me is ለኔ ማለት ነው ለኔ ለምሳሌ ስጠኝ give me አግዘኝ help me አስተምረኝ teach me አይደለ ስለዚህ like me is ለኔ ማለት ነው ለኔ nice one የኔ መኪና በል የኔ መኪና የኔ እህት የኔ ወንድም so we say my ብላችሁ የኔ የሆነ ነገር እዚህ ጋር እናስገባለን ማለት ነው so የኔ የሆነ ነገር ማለት ነው okay የኔ የሆነ ነገር ስለዚህ የኔ መኪና my car የኔ እህት my sister የኔ ወንድም my brother የኔ ቤት my house okay my house is this one so ይሄ ነገር የኔ ነው ለማለት ፈልጉስ ይሄ ነገር የኔ ነው this is mine okay this is mine so የኔ ነው ማለት ነው የኔ ነው ለምሳሌ ይሄ እስክሪብቶ የኔ ነው በል this pen is mine okay this pen is mine ይሄ ቤት የኔ ነው this house is mine very good nice ይሄ ቴብል የኔ ነው this table is mine this table is mine like ብሩ የኔ ነው the money is mine okay the money is mine it's so የሆነ ነገር የኔ ነው ብላችሁ ለመናገር ስትፈልጉ መጀመሪያ ነገርየው ታመጡና ከዛ በኋላ mine ትላላችሁ ማለት ነው okay mine ትላላችሁ very good nice what about like this እኛ ለማለት ምን እንደምትሉት we አይደለ we is እኛ okay is እኛ is we what about like ለምሳሌ እኛ ተማሪዎች ነን በል እኛ ተማሪዎች ነን we are students okay we are students እኛ like አዲስ አበባ ነው የምንኖረው we live in Addis ስለዚህ እኛ ለማስፈልጉ we ነው የምትጠቀሙት ነው we ለኛ ለምሳሌ ስጠን አስተምረን ንገረን ለማስፈልጉ we ሳይሆን የምትጠቀሙት እዚህ ጋር as ነው የምትጠቀሙት ነው okay as so this is ለኛ ማለት ነው ለኛ is as for example አስተምረን teach us ስጠን give us okay አግዘን help us so ለኛ ለማስፈልጉ as ነው የምትጠቀሙት ነው okay as very good what about like this የኛ መኪና የኛ እህት የኛ ቤት የኛ ለማስፈልጉ ምን ነው የኛ is going to be our ብላችሁ የኛ ብላችሁ የኛ የሆነውን ነገር አድ እናደርጋለን ማለት ነው የኛ የሆነ ነገር okay የኛ የሆነ ነገር ለምሳሌ our car okay our sister our house this our is የኛ ማለት የኛ ይሄ ነገር የኛ ነው ቢሆንስ ይሄ ነገር የኛ ነው ይሄ ነገር የኛ ነው this is ours አይደል ours ስለዚህ የኛ ነው ማለት ነው የኛ ነው is this one okay የኛ ነው ስለዚህ like የኛ is going to be we I mean like እኛ is going to be we okay ለኛ is going to be us የኛ የሆነ ነገር የኛ መኪና የኛ ቤት የኛ አስተማሪ ለማለት ፈልግ our okay our teacher our house our car እንላለን ማለት ይሄ ነገር የኛ ነው ከሆነ ደግሞ this is ours እንላለን ማለት Thank you very much guys and I'm going to give you a homework okay homeworkን ሰጣችኋለሁ so homeworkአችሁ እንደሚሆኑት like እነሱ okay ለነሱ የነሱ
እና የነሱ ነው ብላችሁ በኮሜንት ስር ላይ ትጽፉልኛላችሁ ማለት ነው። ኦኬ very good thank you very much I'm gonna see you next time god bless you guys bye